ሰላም ሰላም የዩቲዩብ ተከታታዮቻችን እንደምናችሁ ፒስ ነው ያልን። ዛሬ ማሳያችሁ ጀርመን ላይ በርካሽ ዋጋ የምታገኙበትን ሱቅ ነው ላሳያችሁ የፈለኩት እና የተለያየ ማሳያችሁ ነገር የተለያየ ነገር ነው ያለው። ያያችሁት ነው በቪዲዮ የሳይክል መንፊያዎች አሉ፣ የኤሌክትሪክ እቃዎች አሉ እና የሚገራርሙ እቃዎችም አሉ። ይሄን ይመስላል ሱቁ። ቲሸርቶች ምናምን አለ፣ አሪፍ ቲሸርቶች ምናምን ነገሮች በ5 ብር ምናምን የሚሸጡት ዋጋው 3 ብር ይላል። 3.50 4 ብር ምናምን ያ እና ምን ልፈልጋችሁ ነው፣ ግዴታ ውድ አይደለም መግዛት ያለባችሁ። እዚህ የሴቶችም የወንዶችም እያያችሁት ነው፣ ነፍ ነው እና ይሄንን ነው ያ የጀርመን ቦታ። ግዴታ ከተለያዩ ከኤርፎን ጀምሮ የሌለ ነገር የለም። እዩት ግን ያ ተሎ ነው የሚበላሸው ምናምን ነገር አለመጥ ግን ምንድነው ከኢትዮጵያ ከሚሄደው ይሻላል። ከኢትዮጵያ ከሚሄደው ሜዲን ቻይና ተብሎ የሚሄደው ወደ አፍሪካ ምናምን ኢትዮጵያን ብቻ ሳይሆን ወደ አፍሪካ የሚሄዱት እንዳለ ይሄንን እቃ አያክሉም ለማለት ፈልጌ ነው። መጣችሁ ከዚህ እየገዛችሁ ለቤተሰብ ምናምን መላክ ትችላላችሁ። ያ ሌሎች ነገሮችም አሳያችኋለሁ። ዋጋው በጣም እኔ በቃ አታምኑም። ዋጋው እንደዚህ ነው ብላችሁ አታምኑኝም። ራሳችሁ መጣችሁ ካልሆነ አሳይቻችኋለሁ። ያ የተለያየ የሌለበት ነገር የለም ነው የምላችሁ የዩቲዩብ ተከታታዮቼ። የእንጀራ ሳህን ማቅረቢያ ድስት፣ ብረት ድስት ኧረ ስንቱን አልጨርሰውም። በዚህ በቀኝ በስተግራ ጋር ሰው ዩቲዩብ ብሮ يا مان وين شنطتك الشنطة؟ لازم توديهم ولا؟ ما تدفع فلوس عنده؟ شوف كوباية برشقوش ምናምን ይታያችኋል። የእንቁላል ማዳበሪያ የሌለ ማንካዎች ምናምን እኔ ገረመኝ ነገር ቢኖር ዋጋው ነው። የፎቶ ማስቀመጫ ስዕሎች አሉ። ያ ማን አርቲፊሻል አበባ አለ፣ እዚህ ጋር ብርጭቆ አለ፣ እዚህ ጋር ያ ለማንኛውም አሁን ማሳያችሁ ሱቅ ውስጥ ነው። መጨረሻ ላይ ምን አይነት ሱቅ ነው የምትሉትን አሳያችኋለሁ። እሺ ስወጣ ይሄ ይመስላል። ወደ ጋላሪ ውስጥ ነው የሚገኘው። ይሄ የምትከፍሉበት ቦታ ነው። ይሄ እንዳለ ጢጥ የሚልበት ቦታ ነው። ሹፍ ይሄን ይመስላል ቦታው። ይሄን ይመስላል። ይሄ ነው ስሙ። መጣችሁ መግዛት ትችላላችሁ።